ከአገልግሎት አሰጣጥ ጋር ተያይዞ እንደ ወረዳችን ብዙ አይነት የአገልግሎት አሰጣጥ ሜቶዶችን እንከተላለን። አንደኛውና ዋነኛው ከስተመርን በቢሮ በጥሩ ሁኔታ ማስተናገድ ነው። ከዚህ ጋር ተያይዞ የሚመጡትን ከስተመሮች በተለይ የባለ ጉዳይን ቀን ሚስ ሳናደርግ ማስተናገድ ነው የመጀመሪያው። ከዚህ ጋር ተያይዞ እንግዲህ ያው እናንተ የኛ ተቆጣጣሪ በተለይ ደግሞ ሚዲያ አራተኛ መንግስት ስለሆነ ምን እየሰራችሁ ነው የሚለውን በደንብ ትቆጣጠራላችሁ ብዬ አስባለሁ። በቻልነው አቅም ቅን ሆኖ የሚመጣውን ከስተመር ተናዶ የሚመጣውን ረጋ ብለን ከማስተናገድና በተለይ መንግስትን እንዳለ ማሰደብ የመንግስትን ዓላማ ማሳካት ይህንን ለማድረግ የምንችለውን ሁሉ እያደረግን ነውና አንዱ በሱ ሜተድ ከስተመርን እያስተናገድን እያከበርን እያስተናገድን ነው ብዬ አስባለሁ። ሁለተኛ የምናስተናግድበት መምጣት የማይችሉትን ቤት ለቤት ሄደን እያስተናገድን እንግዲህ ያው እንደ ወረዳችን 6 ቀጠና አለ። አጠቃላይ ቤት ለቤት እያንኳኳን ሁሉንም ማህበረሰብ ምንድነው የተቸገራችሁት እያስተናገድን ነው። ምናልባት የሚያነሱትን ጥያቄዎችና የኛን መልስ የሚሹትን 85% እዛው ስናስተናግድ የምንመልሰው መልስ ይሆናል ማለት ነው። በብዛት እዛ የማያስተናግዱት ደግሞ ይመጡና ደብዳቤ የሚፈልገው ደብዳቤ ወደሚመለከተው አካል እያስተናገድን ነው ማለት ነው። እንደ ወረዳ 3 ያው የአገልግሎት አሰጣጥ ጋር ተያይዘው የሚሰጡ አገልግሎቶች ወደ 155 ዋና አገልግሎቶች አሉ። 285 ንዑስ አገልግሎቶች አሉ። ከነዚህ አንፃር 153ቱ በስታንዳርድ የሚሰጡ አገልግሎቶች ሲሆኑ 2 አገልግሎቶች ከስታንዳርድ በላይ የሚሰጡት አሉ ማለት ነው። ከነዚህ አገልግሎቶች ጋር ተያይዘው በየተቋሙ ተቋማት እንዴት አገልግሎት ይሰጣሉ የሚለውን ክትትልና ድጋፍ እናደርጋለን። የባለ ጉዳይ ቀንም የባለ ጉዳይ ቀን ለባለ ጉዳይ በሚል መሪ ለባለ ጉዳይ ቀን አገልግሎት እንዲሰጥ ክትትልና ድጋፍ ይደረጋል። በዛ ልክ አገልግሎት ቁጭ ብሎ የማይሰጥ ተቋማት ሰራተኞች፣ ባለሙያዎች፣ ኃላፊዎች ለሚመለከተው አካል ለፓርቲ ኮሚቴ ለአስተባባሪ ኮሚቴ እያቀረብን እያስገመገምን የመጣንበት ሂደቶች አሉ። ከዚህ ብቻም ሳይሆን የሰራተኛው አቅም ግንባታ ለማድረግ ስልጠና ለ56 ቡድን መሪዎችና ወደ 192 ሰራተኞች ከአገልግሎት አሰጣጥ ጋር ተያይዞ ከስታንዳርድ ምዝገባ ጋር ተያይዞ ስልጠና የሰጠንበት የአቅም ግንባታ ያደረግንበት ሁኔታዎች አሉ። ከነዚህ አንፃር በወረዳው አስተዳደር 153ቱ በስታንዳርድ እንዲሰጡ የተደረገበት ሁኔታዎች አሉ ማለት ነው። ሌላኛው አገልግሎቶች ቀልጣፋና ዘመናዊ ለማድረግ በቴክኖሎጂ እንዲሰጡ የተጀመሩት አገልግሎቶች አሉ። በከተማ ደረጃ የለሙ አገልግሎቶች ወደ 7 የሚሆኑ ሲስተሞች አሉ። እነዚህ ቴክኖሎጂዎች የኛ ወረዳ ላይ መተግበር የጀመሩትና አሁንም ገና ወደ ተግባር እየገባንበት አሁን ለምሳሌ የሰራተኛ መረጃ አያያዝ ኢዝሚስ ቅርብ ጊዜ የጀመርንበትና እንደ ወረዳችን ተግባራዊ ለማድረግ የጀመርንበት ሁኔታዎች አሉ ማለት ነው። አጠቃላይ እንደ ተቋም ያው ቀልጣፋና ውጤታማ የሆነ አገልግሎት ለመስጠት በርካታ ስራዎችን እየሰራን እንገኛለን። በዚህ ባጀት ዓመት የተሻለ ስራዎችን ሰርተናል ብለን እናስባለን። እንግዲህ በተቋማችን ከአገልግሎት አሰጣጥ ጀምሮ በርካታ ስራዎችን ለማሻሻል እየሰራን ነው ብለን እናስባለን። ቀደም ብሎ ሲነሱ መሰረታዊ የሆኑ ተቋሙ ላይ የሚነሱ የመልካም አስተዳደር ችግሮችንም ለመቅረፍ የተሻለ አገልግሎት ለመስጠት ጥረት ላይ እንገኛለን ብለን ነው የምናስበው። ምናልባት በዋናነት ተቋሙ ላይ ሊሰሩ የሚገቡ ነገሮች ምንድናቸው የሚለው ነገር ዝርዝር ነገሩን ማንሳት አስፈላጊ ይሆናል ብዬ አስባለሁ እንደ ተቋም ማለት ነው። ምናልባት በዋናነት የኛ ስራ ዳይሬክት ከማህበረሰቡ ጋር የሚያገናኘን ስራ ነው የምንሰራው ማለት ነው። በተለይ አሁን ወቅቱን ያገናዘበ ምናልባት መሰረታዊ ሆኖ ማህበረሰቡ ሊያነሳ የሚችለው ከኑሮ ውድነት ጋር በተያያዘ መሰረታዊ የሆኑ ጋፖች እንዳሉ ችግሮች እንዳሉ ነዋሪም የሚያነሱ ነገሮች አሉ። ይሄ ከእንግዲህ የኛን ወረዳንም ተች ያደርጋል ብለን ነው የምናስበው። እዚህ ላይ ምናልባት በእኛ ተቋም
እንዴት አድርገን በምን አግባብ በተወሰነ መልኩም ቢሆን የማህበረሰቡን ኑሮ ማረጋጋት የሚችሉ ነገሮች ምን እንስራ በሚል እየሰራን ያለ ከተገልጋይ እርካታ ጋር በተገናኘ እንደ ጽሕፈት ቤታችን የተገልጋይን እርካታ ወደ ላቀ ደረጃ ለማድረስ የተለያዩ ስራዎችን እየሰራን ያለ ነው። በዚህም ላይ ተገልጋይ በአግባቡ መጥቶ አገልግሎቱን እንዲያገኝ የመጀመሪያው ከባለሙያ ጀምሮ በአግባቡ በስነ ምግባር በትህትና አገልግሎት የሚሰጥባቸው ሁኔታዎችን ባለሙያው ስልጠና በመሰጠን አገልግሎት የሚያገኝባቸው ሁኔታዎችን የተፈጠረባቸው ሁኔታዎች አሉ። ሁለተኛ ከተገልጋይ እርካታ ጋር በተገናኘ ባለጉዳይን ቅዳሜንም እሁድንም ጨምረን ማታ ላይም ከ11 ሰዓት ተኩል በኋላ አገልግሎት የምንሰጥባቸው ሁኔታዎችን አመቻችተን ተገልጋይን የማርካት ስራዎችን እየሰራን እንገኛለን። ዛሬ የመጣሁት ያው የልጆቼ የልደት ሰርቲፊኬት እና የባለቤቴ የልደት ሰርቲፊኬት ለማውጣት ነው። በጣም ጥሩ ነበረ፣ ግን ትንሽ ሲስተሙ ትንሽ ያስቸግራል እንጂ ሰዎቹ በጣም በጥሩ ሁኔታ ነው የሚያስተናግዱት። የመልካም አስተዳደር ጥያቄዎችን ያሉበትን ገምግመናል፣ ለይተናል። ምንድነው የተጠየቅነው የሚለው ከዛ ውስጥ የአመቱ ወደ 80% መልሰናል። ከ10 ወር አንጻር ደግሞ 100% በላይ መልሰናል ማለት ነው። ስለዚህ ያቀርናቸውን ጭምር ያቀርናቸውን ብቻ ሳይሆን ያላቀርነውን አካተል እየመለስን እንደሆነ በትላንትናው ዕለትም በካቢኔ ገምግመናል ማለት ነው። የቀሩን ክፍተቶቻችን ደግሞ በዚህ ግንቦት ወር ሁሉንም የመልካም አስተዳደር ጥያቄዎች በወረዳ ደረጃ የሚቻሉትን እንመልሳለን። በእኛ አቅም የማይፈቱ የመልካም አስተዳደር ጥያቄዎች አሉና እሱንም ደግሞ ለሚመለከተው አካል ደብዳቤ እየጻፍ ነው። ማብራት ጋር ተያይዞ በወረዳ ደረጃ ስለማይፈታ ለሚመለከተው አካል ማሳወቅ፣ ከዛም ማሳወቅ ብቻ ሳይሆን ግፊት ማድረግ መልሱ ቶሎ እንዲሰጥ እያደረግን ነውና አንዳንዱ መስመር ይዞልናል። በክፍለ ከተማ የሚፈታው ተጋግዘን እየሰራን ነው። የከተማውን ደግሞ ክፍለ ከተማው እየጠየቀ ነውና ያው ተቀምጥነው ለዛ እስከሆነ ድረስ መመለስም ግዴታ ስላለብን እየሰራን ነው ብዬ አስባለሁ። አገልግሎት አሰጣጡን የተሻለ ለማድረግ ቀጣይ መሰረት አለባቸው ስራዎችም እንደ አስተዳደር ለይተን ወደ ስራ ተግባር የገባንበት ሁኔታዎች አሉ። ምቹ የስራ አካባቢ ከመፍጠር አንጻር ወደ 10 የሚሆኑ ቢሮዎችን እድሳት እያደረግን ነው። 6ቱ ነባር ቢሮዎች ያደስንበት፣ 4 ቢሮዎች ደግሞ እንደ አዲስ ግንባታ የጀመርንበት ሁኔታዎች አሉ። እነሱን 4ቱን ቢሮዎች ቀጣይ ግንባታውን ጨርሰን ለተቋማት የምናሰርክበት ሁኔታዎች ይኖራሉ። 6ቱ የተጀመሩ የነባር ቢሮዎች ደግሞ ቀሪ ስራዎች አሉ። እነሱን ጨርሰን ሙሉ በሙሉ ለተገልጋይና ለአገልጋይ ምቹ ሁኔታ የምንፈጥርበት ሁኔታዎች ይመቻቻሉ። በቀጣይ የተሻለ ስራ እንሰራለን ብለን ነው የምናስበው። አንደኛ አገልግሎት አሰጣጥን ለማሻሻል ምናልባት ህዝብ አገልግሎት ሊያገኙባቸው የሚችሉ እኛ ጋር በዋናነት አንደኛ የሰንዴ ማርኬት ስራዎቻችን ላይ ሞር ትኩረት አድርገን የምንሰራው ነው የሚሆነው ብለን ነው የምናስበው። ምክንያቱም የህዝብ መገልገያ ቦታ ነው ብለን ስለምናስብ፣ አንደኛ ኑሮ ውድነትን የምንቀንስበት ቦታ ነው ብለን ነው የምናስበው። እሱ ላይ የምንሰራው አንደኛ ተደራሽነትን ከማስፋት አኳያ ቀጣይ እንሰራለን ብለን ነው የምናስበው። ህዝብ የሚበዛበት ኤሪያ ላይ ምናልባት ከ2 ወደ 3 ማሳደግ ስራ ሰርተናል። አሁን ማስፋቱ ብቻ ላይ ሳይሆን ህዝቡ ኑሮ ሊያረጋጋ የሚችል የህዝብ እርካታ ልናረጋግጥበት የምንችልበት አግባብ እንፈጥራለን ብለን ነው የምናስበው። ይሄ ከእንግዲህ ከምርት አቅርቦት አኳያ ሰፋ ተደርጎ የሚሰሩ ተግባራቶች ይኖራሉ ብዬ አስባለሁ። ይሄ ከእንግዲህ ቀጣይ ላይ የታሰበው ነገር በዋናነት ምንድነው ከተባለ ሰንዴ ማርኬት ላይ ቀደም ብሎ በወረዳችን አካባቢ የሚገኙ ከአካባቢ ውጭ የሚገኙ ሰንዴ ማርኬት ላይ ተገኝቶ ማህበረሰቡን ሊጠቅሙ የሚችሉ ቸርቻሪ ነጋዴዎችን አስገብተን የምንሰራበት አግባብ ነው ያለ። አሁን ቀጣይ ላይ ግን እሱ እንዳይሆን አምራችና አስመጪና ላኪ የሆኑ ሰዎችን በዋናነት በቀላል ዋጋ ማህበረሰቡ ሊገለገልበት የሚችለውን ተቋም ለማድረግ ነው ያሰብነው። አሁን ቸርቻሪ ነጋዴ ሲያመጣ ለራሱም የሚያተርፈው ትንሽ ነው፣ ማህበረሰቡን ሊጠቀም የሚችለው ትንሽ ብር ነው ማለት ነው። አሁን እሱ እንዳይሆን ከአምራች ደግሞ ትስስር ከፈጠር ነው አምራች ቀጥታ
ከማሳ ነው የሚያመጣው። ከማሳ ሲያመጣ ደግሞ ህዝቡም ለመገልገል ምቹ ሁኔታ ይፈጥራል። ለህዝቡም ኑሮ ውድነትን ያረጋጋል ብለን ከምናስበው በዋናነት እሱ ላይ ነው ማለት። እሱ ላይ ሞር ፎከስ አድርገን በዚች እስከ ግንቦት 30 ድረስ ሞር ነጋዴውን አደራጅተን የምንጨርሰው ነው የሚሆነው። ከሰኔ ጀምረን ወደ ተግባር የምንገባበት ተግባር ነው የሚሆነው። በዋናነት ይሄን እንሰራለን ብለን ነው የምናስበው። ከዛ ውጪ መደበኛ ክትትልና ቁጥጥራችን አጠናክረን የምንሄድበት አግባብ ነው የሚሆነው። ይሄ መደበኛ ክትትልና ቁጥጥር ላይ ስንሄድ እንግዲህ ህገወጥ ነጋዴ እንዳይኖር፣ ህጋዊ የሆነ ነጋዴ መንግስትንና ህዝቡን የሚያገናኝ ነጋዴ እንዲኖርና ህዝቡን ያለ አግባብ የሚበዘብዝ ነጋዴ እንዳይኖር እሱ ላይ ሞር ፎከስ አድርገን የምንሰራው ነው የሚሆነው። በርካታ ስራዎችን እንሰራለን፣ ለውጥ እናመጣለን ብለን ነው የምናስበው ማለት ነው። እንደ ጽህፈት ቤታችን አንዱ ተገልጋይን በተሻለ ደረጃ ከማገልገል አንጻር አንዱ በሚቀጥሉት ጊዜያቶች በሚገባ ባለሙያን ከስልጠና ጋር ተያይዞ ስልጠናዎችን ሰጥቶ በአግባቡ በስነ ምግባር የሚያስተናግድባቸው ሁኔታዎችን እንፈጥራለን ብለን እናስባለን። ከቴክኖሎጂ ጋር ተያይዞ ከዚህ በፊት ከምንሰጣቸው አገልግሎቶች አሁን ቴክኖሎጂን የመቀየር ስራዎችን እየሰራ ነው የምንገኘው ማለት ነው። ከዚህ በፊት በተለያየ መንገድ ወደ ቻይና የአገልግሎት አሰጣጥ ሲስተምን እየቀየረ ያለ ነውና በሱ ጉዳይ ላይ የተወሰነ ከሲስተም ጋር ተቆራርጦ የነበሩ ችግሮች በአገልግሎት አሰጣጣችን ላይ የነበሩ ችግሮችን እነዛን በማረም በቀጣይ በተሻለ መንገድ በአዲስ መልክ ለተገልጋይ የምንቀርብባቸው ሁኔታዎችን እንፈጥራለን በሚል አዲስ ቴክኖሎጂ ጽህፈት ቤታችን ላይ እያስገጠመን ያለ ነው። በቀጣይ ይሄ ሲስተም ምሉትሱ ትንሽ ይሄ ሲስተሙ በደንብ ፈጣን እንደሆነና ቦታ ደግሞ ጥበት ስላለ የቦታ ትንሽ ብዛት በተለይ እዚህ በጣም የሰው ብዛት አለ። ቦታው ሰፋ ያለ ቦታ ቢሆን በጣም ጥሩ ነው ብላል። ህብረተሰቡን እርካታ መጨመር የመንግስት ግዴታ ስለሆነ መንግስት የሚባለው እንግዲህ ዋናው እኛ ነን። እኛ ህዝቡን ባስተናገርነው ቁጥር መንግስት የሚወደስበት፣ እኛ እዚህ ጋር ጥሩ አገልግሎት ካሰጠን ደግሞ መንግስትን የምናስወቅስበት እስከሆነ ድረስ መንግስት የሚያውቀው የላይኛው ነው ሳይሆን መንግስት የታችኛው አካል እንደሆነ ማሳወቅ አለብንና ከዚህ ጋር ተያይዞ በሚቀጥሉት አንዱ ምቹ ሁኔታ ከመፍጠር አንጻር እያያችሁም ስለነበረ ግቢውን በተሻለ ሁኔታ ቢሮዎችን እየሰራን ነው። ያን ብቻ ሳይሆን እያንዳንዱ ተቋም ላይ በካሜራ የታገዘ ቁጥጥርን ጭምር እናደርጋለን ብለን እናስባለን። ይህንን ከኢንሳ ጋር የውል ስምምነት ተፈራርመናል።